qui souffle. ጤና ይስጥልኝ ክቡራትና ክቡራን የዳግም ምልከታ ዩቲዩብ አድማጭ ተመልካቾች እንደምን ከርማችኋል? አድማጭ ተመልካቾች የምለው እንግዲህ ስፖቲፋይ ላይ የሚያዳምጡኝንም ጭምር ነው። በስፖቲፋይ ፖድካስት ዳግም ምልከታ ይገኛል። እዚህ ዩቲዩብ ቻናል ላይም አለን። ከዚህም በተጨማሪ ደግሞ ዘወትር ዓርብ ከ7 ሰዓት እስከ 9 ሰዓት በታዛ ፋና ኤፍኤም 98.1 ከቲጂና ጸገነት ጋርም አለሁኝ። በዛም ላይ ልትከታተሉ ትችላላችሁ። ዛሬ የመጣሁበት ዋነኛው ዓላማ አንድ ሰው ስለ አውሮፓ ዲሞክራሲና ስለ ነፃነት በተለይም ደግሞ አውሮፓ ላይ ያለ የሚባለው ነፃነት፣ አውሮፓ ላይ ያለ የሚባለው ዲሞክራሲ ምንድነው የሚለውን እኔ ያለኝን እስካሁን ኦብዘርቭ ያደረኩትን ያለፉትን 10 ዓመታት እዚህ ሀገር እንደመኖሬ ቤልጅየም ላይ ምንድነው የሚል ነገር አለ። እችንም በነፃነት የምንኖር ይመስለናል እንጂ ያለነው ሰፊ እስር ቤት ነው። ይህንን እስር ቤት ደግሞ የሰሩልን ሰዎች ፈጠርን ያሉት ሲስተም የሰው ልጅ እንደፈለገው እንዳይናገር፣ ወደፈለገው ቦታ እንዳይሄድ፣ የፈለገውን አይነት ነገር እንዳያደርግ አድርገውታል። ዴሞክራሲ የሚባል ነገር አለ። ምንድነው ዴሞክራሲ? እውነት ዴሞክራሲ የሚባል ነገር አለ ወይ? ዴሞክራት የሆነ መሪ ዓለም ላይ አለ ወይ? ዴሞክራት የሆነ መሪ፣ በዴሞክራሲው ተጠቃሚ የሆነ ህዝብ አለ ወይ? ዴሞክራሲ ማለት ነፃነት ነው። ምድራዊ ገዢዎቻችን ለእያንዳንዳችን ያስቀመጡልን ገደብ አለ። ለምሳሌ የሰው ልጅ ማንኛውንም የሰው ልጅ መግደል አይችልም። መንግስት ሲፈልግ ግን በህግ ያንን ሰው ያስወግደዋል ማለት ነው። መንግስት ሲሆን ይገላል፣ ግለሰብ ሲሆን አይገልም። በእርግጥ ለሰው ልጅ ሞራል ተቃራኒ የሆኑ ድርጊቶች በሙሉ የተወገዙ ናቸው፣ የሚያስጠይቁም ናቸው። በህግ ያስጠይቀናል ወይም ደግሞ ጥፋተኛ በህግ ይጠይቃል ሲባል ግን ተፈጥሮ የሰጠችው ነፃነት ልጓም ተበጀለት ማለት ነው። ስለዚህ ማንንም እንደፈለገው አይገድልም። ይሄ በአንድ በኩል ያለ ክርክር ነው። በሌላ በኩል ያለው ክርክር ግን የሰው ልጅ ሲወለድ በነፃነት ነው። ማን was born free የሚለውን አንድ የህግ ኮንሰፕት ወይም ደግሞ የሌጋል ኮንሰፕት ይዘው የሚናገሩ ሰዎች አሉ። የሰው ልጅ የተወለደው በነፃነት ነው ብለን ካልን ነፃነት ውስጥ አብሮ መብት አለ፣ ግዴታ ደግሞ አለ የሚሉ አሉ። ለምሳሌ የኢትዮጵያ የፍትሐ ብሔር ህግ ብትመለከቱ በተለይም ደግሞ ስለ ውል ግዴታዎች ላይ ብትመለከቱ የሰው ልጅ ህጋዊ መብት አለው ነው የሚለው፣ ግዴታውን አያስቀምጥም። ግን ትርጓሜው ላይ ስንገባ የሰው ልጅ የህግ የሰጠው መብት እንዳለ ሁሉ ግዴታ በውስጡ ተያያዥነት አለው። አውሮፓ ላይ ዲሞክራሲ አለ ወይ ሲባል እንግዲህ አንድ የተረዳሁት ነገር የአውሮፓ ዲሞክራሲ ሪላቲቭ ነው። ለምሳሌ የአውሮፓ ዲሞክራሲ ለኢንዲቪዥዋል ራይት ወይም ደግሞ ለግለሰብ ነፃነት ያን ያህል ትኩረት አይሰጥም። የአውሮፓ ዲሞክራሲ ለግሩፕ ራይትስ ወይም ደግሞ ለቡድን መብቶች ነው የሰጠው። ለምሳሌ ምንም ነገር እዚህ ሀገር ማድረግ ሲፈልጉ በሙያ ማህበራት ወይም ደግሞ ይሄ የሚመለከታቸው ተቋሞች አሉ፣ በእነሱ በኩል አስተባብረው ነው የሚወጡት። ለአንድ ግለሰብ የተሰጠው ነፃነት ያን ያህል ሚዛን የሚደፋ ሆኖ አላገኘሁትም። አንደኛ ቢሮክራሲው በጣም ረጅም ነው፣ አሰራሩ በጣም ረጅም ነው። ለምሳሌ የምትፈልጉት ነገር ይደረጋል፣ ግን የሚደረግላችሁ ምናልባት እናንተ ፌድ አፕ አድርጋችሁ ስለዛ ጉዳይ መርሳት በጀመራችሁበት ጊዜ ሊሆን ይችላል። ሌላው ነገር ደግሞ በተለይ ከፍትህ ጋር በተገናኘ እንደዚሁ እንዳልኩት በጣም ይጓተታል። ለምሳሌ 2016 ዓ.ም እዚህ ብራስልስ ፍንዳታ ነበረ። የብራስልስ የዛቨንተም ኤርፖርት ውስጥ የደረሰው ፍንዳታ አለ። ሞለንቤክ ተብሎ የሚጠራ አካባቢ የደረሰ ፍንዳታ አለ እና በነዛ ፍንዳታዎች ውስጥ የተጎዱ ሰዎች አሉ። እስካሁን ድረስ ካሳቸው አልተከፈለም። እሱ ብቻ ሳይሆን ከሱ ጋር ተገናኝተው አሸባሪዎች ናቸው ተብለው የተያዙት ሰዎች እስካሁንም ያን ያህል
ፍርድ ሲሰጣቸው አላየንም። ለምሳሌ 2 ቦታ ነው ፍርዳቸውን እየተከታተሉ ያሉት፣ ፈረንሳይ ሀገርም እዚህ ቤልጅየም። ስለዚህ እስካሁን ድረስ የሚገባቸውን ፍትህ እነዚህ ሰዎች አግኝተዋል ወይ ብሎ ለማሰብ ይከብዳል። ዓለም ላይ ዲሞክራሲ አለ ብሎ ለማለት እኔ በጣም ይከብደኛል። ምናልባት ተርሙ ነው ያለው ዲሞክራሲ የሚለው ተርም አለ። ከዛ ውጭ ግን ሁሉም ሀገር ስትሄዱ ልጓም አለ። መንግስት ያስቀመጠው ቀይ መስመር አለ። ለምሳሌ መብት አለ ይባላል። መብት ለምሳሌ ተጨቁኛለሁ የሚል ሰው ወጥቶ መብቱን መናገር መግለጽ ይችላል። እዚህ ሀገር መኪናውን ላይ ያቃጥላሉ፣ ይሰባብራሉ፣ የንግድ ሱቆችን እንደዚህ ያፈራርሳሉ። ግን እያንዳንዷ በካሜራ ተለቀማለች። ሁሉም ሰው በካሜራ ተለቅሞ ይገባል። የሰው ልጅ ንዴት ላይ ሲሆን ሀሳቡን ለመግለጽ የሚሄድበት መንገድ አንዳንዴ ከተለመደው መንገድ ወጣ ይላል። ከተለመደው መንገድ ፍጹም ተቃራኒ ይሆናል እና ኢንሂውመን የሚሆንበትም አጋጣሚ አለ። ስለዚህ ነፃነት አለው ወይ ይህ ሰው ሀሳቡን ለመግለጽ? እዛ ሀገርስ ዲሞክራሲ አለ ወይ? ወይም ደግሞ ዲሞክራሲ የሚባለው ነገር ምንድን ነው? ዲሞክራት የሚባል የሀገር መሪ ዲሞክራቲካሊ የሆነ ሲስተምስ ምን አይነት ነው? ለምሳሌ ምርጫ ያዘጋጃሉ። ምርጫው መንግስት ሲያምንበትና ሲያሸንፍ ፍትሃዊ የሚሆን የዲሞክራሲ መርሆችን የተከተለ የሚሆንበት፣ መንግስት ሳያምንበት ሲቀርና ተቃዋሚዎች ሲያሸንፉ ደግሞ ምርጫው የተጭበረበረ የሚሆንበት ወይም ደግሞ ምርጫው ትክክል አይደለም ተብሎ ምርጫ ይደገም የሚባልበት። ይሄንን ገልብጣችሁም ስታስቡት በተቃዋሚዎችም በኩል እንደዚሁ ተመሳሳይ አይነት ነገር እናያለን። ይህ ነገር ምን ያህል ትክክል ነው፣ ይህ ነገር ምን ያህልስ ተገቢ ነው የሚለው ነገር አሁንም ያነጋግራል። እየቆየው በሄድኩ ቁጥር አውሮፓ ላይ የማያቸው ነገሮች እነዚህን ነው። ለምሳሌ ለእንደኛ አይነቱ መጤዎች የዘረኝነቱ ሁኔታ አለ። ግን የዘረኝነቱ ሁኔታ ቢኖርም በህግ እንደ ማንኛውም የሀገሩ ዜጋ የተሰጠን መብት አለ። ስለዚህ ያንን መብት መሰረት አድርገን ኤክሰርሳይዝ የምናደርጋቸው ነገሮች አሉ። ለምሳሌ እዚህ ሀገር ላይ እኔ ዜግነት ካለኝ የመምረጥ የመመረጥ ሀብት የማፍራት ዜግነት ቢኖረኝም ባይኖረኝም ቋሚ መኖሪያ ፈቃድ እስካለኝ ድረስ ሀብት የማፍራት በዛ ሀብት የመጠቀም የመሸጥ የመለወጥ የማውረስ በስጦታ የመስጠት ሁሉም መብቶች ለእኔ የተሰጡኝ ናቸው። ከዛ ውጭ ግን ሁሌ እኔም ራሴንም የምጠይቀው ለምንድን ነው ልጓም የተበጀው? ለምሳሌ ከአንድ ሀገር ወደ ሌላ ሀገር ለመሄድ ቪዛ ያስፈልገናል። ለምንድን ነው ቪዛ የሚያስፈልገን? ከዚህ በተጨማሪ ደግሞ ምድር ላይ ያለውን ሪሶርስ ወይም ደግሞ የምድር ሀብት ሁላችንም በኩል ብንጠቀም በጣም የሚበቃን ነው፣ ሞልቶ የሚተርፈን ነው። ያለን የስግብግብነት መንፈስ ኢጎይስቲስ የሚባለው ሁሉ ነገር ለእኔ ብቻ የሚለው መንፈስ ያለንን ነገር እኩል እንዳንጠቀም አድርጎናል። አንደኛው የዓለም ጫፍ ስትሄዱ ምግብ ሞልቶ ተርፎ ፈሶ የሚደፋበት፣ በሌላኛው ዓለም ጫፍ ደግሞ ስትሄዱ በቀን አንድ የሚበላ ዳቦ እንኳን የሌለበት ዓለም እናያለን። በእነዚህ አይነት መንገድ ስናየው ዓለም ፍትሃዊ በሆነ መንገድ ሪሶርሷን ወይም ደግሞ ያላትን ሀብት እየተጠቀመች ነው ወይ ብለን ለመናገር ትንሽ የሚከብድ ነው የሚሆነው። ፍትሃዊ የሆነ ነገር ዓለም ላይ ቢሆን ኖሮ ማንኛችንም ከነበርንበት ህይወት ውስጥ ወጥተን ወደ ሌላ ህይወት ውስጥ እንገባለን ብዬ አላምንም። ለምሳሌ በሕክምና ችግር፣ በሀገር ውስጥ የፖለቲካ ችግር አለመመቻቸት፣ በኢኮኖሚ ችግር ሀገሩን ጥሎ የሚወጣ ሀገሩን ጥሎ የወጣ በጣም ብዙ ነው። እውቀት እያለው ጉልበት እያለው መስራት እየቻለ ኢቨን ሀብት እያለው ከሀገሩ ወጥቶ ሌላ ዓለም ላይ የሚኖር ኢትዮጵያዊ በጣም ብዙ ነው ያለው። ይሄ ደግሞ ለዛች ሀገር የብሬን ድሬን ወይም ደግሞ የእውቀት ያላቸው ሰዎች ከሀገር ሲሰደዱ የሚያስፈልገው አይነት መሪ ማጣት እንዲሁም ደግሞ ለሚፈጠሩ ችግሮች መፍትሄ ለመፈለግ እነዚህ የተማሩ እውቀቱ፣ ጥበቡ፣ ማስተዋሉ ያላቸው ሰዎች ከሀገር ሲሰደዱ ያው ሁሉም ነገር ሁሉም ሰው ማመን የሚጀምረው በጦር ነው ማለት ነው። ስለዚህ በእውቀት መፈታት የሚችሉ ነገሮች ወደዛ ይሄዳሉ። ስለዚህ የዲሞክራሲ ኤሌመንቶችን አምነንባቸው ተቀብለን ዴሞክራቲክ የሆነ ኔሽን፣ ዴሞክራቲክ የሆነ ህዝብ፣ ዴሞክራቲክ የሆነ መሪ ቢኖር እነዚህ ነገሮች ይኖራሉ ብዬ አላምንም። ስለዚህ አሁን ሁላችንም እስር ቤት ውስጥ ካሉት ለምሳሌ ኢትዮጵያ ውስጥ ቃሊቲ ውስጥ ካሉ እስር ቤቶች እኔና እነሱ የምንለያየው እኔ
በልጓም ተፈትቻለሁ። ልጓም አለ፣ በልጓም ተፈትቻለሁ። እነሱ ግን ልጓም የላቸውም። ያንን መብታቸውን አተውታል። ልዩነቱ ያ ብቻ ነው። ዶሮን አስረዝመው ቢያስሯት የለቀቋት ይመስላታል አይነት ህይወት ነው የኛ ህይወት። ከመደበኛው እስር ቤት ውጪ ያለን ሰዎች ህይወት ዶሮን አስረዝመው ቢያስሯት የለቀቋት ይመስላታል የሚባለው አይነት ህይወት ነው ያለን እንጂ እስር ቤት ውስጥ ካለው ሰው የተለየ ነገር የለም። እውነት ነው። በዚህ ሰዓት ውጣ፣ በዚህ ሰዓት ግባ፣ በዚህ ሰዓት ብላ፣ በዚህ ሰዓት ተኛ የሚለን የለም። ራሳችን ያለን እናስተካክል እንችላለን። ከዛ በመለስ ያለው ግን ህይወታችን ሪሊ ዴሞክራቲክ ነው ወይ? ዴሞክራሲስ አለ ወይ? ፍትሃዊ የሆነ ህይወትስ ነው ወይ እየኖርን ያለ ነው የሚለውን ነገር ስታዩ ትንሽ ይከብዳል። የዓለማችን 98% የሚሆነው ሀብት በ5 ሰዎች እጅ ነው ያለው። ስለዚህ እኔን ጨምሮ ሌሎቻችን አሁን እየተፋጀን ያለ ነው ለ2% የዓለም ሀብት ነው ማለት ነው። እነዚህ 5 ሰዎች ዓለምን በአንድ ቀን ገለባብጠዋት እንደፈለጉ አድርገው ሊያድሯት ይችላሉ ማለት ነው። ስለዚህ ያችን 2%ም ልናጣ እንችላለን። ይሄን ስታዩት በጣም ፍትሃዊ አይደለም። በተለይ እኔ ብዙ ጊዜ ራሴን ይጠይቃለሁኝ ማለት በአንዳንዴ በቃ የሆነ 7ቱንም ቀን ትሰራላችሁ፣ ቀን ትሰራላችሁ፣ ማታ ትሰራላችሁ፣ አምሽታችሁ ትገባላችሁ፣ የቤተሰብ ሰዓት መስዋዕት ታደርጋላችሁ። በዛ ሁሉ ነገር ውስጥ እያለፋችሁ ግን አሁንም ስታዩት ኑሮ ፈቅ አይልም እና ፍትሃዊነትን ወይም ደግሞ ይሄ ነፃነት የተሞላበትን ደስተኝነት ህይወት ለመኖርም በጣም ያስቸግራል። እኔ የሰው ልጅ የሚሰርቀው ከሌለው ነው ብዬ ነው የማምነው። ስለዚህ ሱስ ከሌለበት በስተቀር የሌለው ሰው ሁሌ ሌባ ነው እያሉ የሚሰርቅ ሰው አለ ብዬ አላምንም። ወይም ደግሞ ይሄ በቃኝ የማይል ወይም ደግሞ ሱሰኛ የሆነ ሰው ካልሆነ በስተቀር ማለት ነው። ስለዚህ ነፃነታችንን ምን ያህል ኤክሰርሳይዝ እንድናደርግ ፕላትፎርም አለን እዚህ ምድር ላይ። እኔ ምንም የለም ብዬ ነው የማምነውና ይሄ ዴሞክራቲክ የሆነ ኔሽን የሚባለው ነገር እኔ ይቀር ይመስለኛል፣ ያለም አይመስለኝም። በተለይ አሁን ሁሉም ቦታ ላይ ስታዩት አንዳንዱ ማሰሩንና መግደሉን በህግ ያደርገዋል፣ ህግ ያወጣለታል። ስለዚህ በህግ መሰረት ነው ይላል። አንዳንዱ ደግሞ ማሰሩን መግደሉን በግልጽ ያደርገዋል፣ ህግም አይፈልግም። ለኔ ሁለቱም አምባገነኖች ናቸው። ኦንሊ ቲንግ የሚለየው ምንድነው? አንደኛው ህግ አውጥቷል፣ ያው በህግ መሰረት ነው ያደረኩት ለማለት ነውና እኔ ዴሞክራሲ የሚባለው ነገር እኔ ያለ አይመስለኝም። ሁላችንም ልክ እንደ ዶሮዋ አስረዝመው አስረውናል እንጂ እስር ቤት ውስጥ ነው ያለነው። ክቡራትና ክቡራን የዳግም ምልከታ አድማጭ ተመልካቾች አንዳንድ እንደዚህ በኮንሰፕት ደረጃ ብናወራባቸው ብዬ የማስባቸው ነገሮች እየመጣው እናወራለን። እናንተም ሐሳብ አስተያየቶቻችሁን ካላችሁ አዘጋጁ፣ አቅርቡ፣ እንወያይባቸው፣ እንነጋገርባቸው። እውነት ዲሞክራሲ አለ ብላችሁ ታምናላችሁ ወይ? ዲሞክራሲ ካለ የት? ዴሞክራቲክ የሆነ መሪስ አለ ወይ? ዴሞክራቲክ የሆነ ኔሽንስ አለ ወይ? እነዚህ ነገሮች ላይ እናውራ። የዳግም ምልከታን ሰብስክራይብ አድርጉ፣ ላይክ ሼር ማድረግም እንዳትረሱ። ከዚህ በተጨማሪ ደግሞ ስፖቲፋይ ፖድካስት ላይ ማለት ዳግም ምልከታን እንደዚሁ ፎሎ አድርጉ። በሚቀጥለው ቪዲዮ እንገናኛለን። ሰሞኑን ብቅ እያለን ብዙ ነገሮችን እናወራለን፣ እንጨዋወታለን። እንደዚሁ ብናወራቸው ይጠቅማሉ ብለን የምናስባቸው ነገሮች እያነሳን እዚህ ጋር እያመጣን እናወራለን። ዲሞክራሲ ያለው ብላችሁ የታምናላችሁ የሚለውን በተመለከተ ሐሳብ ካላችሁ ሼር አድርጉን። ሰላም ሁኑልኝ። The Dakis